አርሰናሎች የዚህኛውን ክረምት የተጫዋቾችን የዝውውር መስኮትን እንዴት ባለ ሂደት ሊጠቀሙት ይችላሉ? ከዚህ በፊት ብዙ ስቴትመንት ዝውውሮችን አድርገዋልና ዲክላን ራይስ የመጣበት መንገድ ለዋንጫ ተፈልጎ ቲሙን የሚሸከም አይነት ተጫዋች ያስፈልገናል በሚል ዲክላን ራይስ መጣ። እውነትም ፐርፎርማንሱን አሳየ፣ ማንነቱን አሳየ። ያ ስቴትመንት ዝውውር ብለን እንይዛለን። ቪክቶር ዮኬሬሽ ወልፍ ኢን ዘ ቦክስ ተብሎ ተፈልጎ የመጣ በአርቴታ ስር ማንም ያላስመዘገበውን 21 ስኮር ያስመዘገበ 9 ቁጥር አምጥቷል። በቀጣይ ብዙ ኳሶችን ፕሮቫይድ የሚያደርጉ ከሆነ ብዙ ጎሎችን ማስቆጠር የሚችል አጥቂ መሆኑን ማሳያ የሆነ ተጫዋች ነው። ምናልባት ካይ ሃቨርትዝ ያለው ኳሊቲ ካልደበቀው በስተቀር ቪክቶር ዮኬሬሽ በቀጣይ ዓመታት በጣም ብሉም ማድረግ የሚችል ተጫዋች እንደሆነ ይታወቃል። እነዚህ በአርሰናል የቅርብ ዓመታት ውስጥ ስቴትመንት ዝውውር ወይም ሚሲንግ ፓርት ኦፍ ዘ ፔዝል ተብሎ የተዘዋወሩ ተጫዋቾች ናቸው እና በዚህኛው ክረምትስ ምን አይነት ዝውውር ሊያደርጉ ይችላሉ? እንደዛ አይነት ስቴትመንት ዝውውሮች ሊኖሩት ይችላሉ ወይ አርሰናል የሚለው ነገር ወደ መደራደሪያ ወይም ወደ መነጋገሪያው ቴብል የሚመጣው ዋነኛው ኢሹ ነው። ይህንን ጉዳይ ዘን በዛሬው ቪዲዮ ውስጥ ዛሬ አብረን ዳሰስ ስናደርግ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አብረን እንቀጥል። በዚህኛው ክረምት አርሰናል በኔ እይታ ከሆነ ሜንቴናንስ ትራንስፌር እንደሚጠቀም አስባለሁ። ለምሳሌ ሜንቴናንስ ትራንስፌር ማለት ብዙም ጫና ያልበዛበት ተጫዋቾች ላይ ብዙም ጫና ያልበዛበት ሚዲያው ብዙ ነገር ስለ ቶናሊ ሊናገር ይችላል፣ ስለ ሞርጋን ሮጀርስ ሊያወራ ይችላል፣ ስለ ቪኒ ጁኒየር ሊያወራ ይችላል፣ ብዙ ነገር ሊያወራ ይችላል። ነገር ግን አርሰናል ሜንቴናንስ የሚባሉ ዝውውሮችን ሊያደርግ ይችላል። ልክ ራያን ሸርኪን ከሊዮን ማንቸስተር ሲቲ ሲያመጣ ጀስት በቃ 21 ዓመቱ ነው፣ ያንግ ነው፣ ተንቆ ነበርና በመጣበት አመት 10 ፕላስ አሲስት 10 ፕላስ ጎል ያስቆጠረ ተጫዋች ነው። ዶኩ ከሊል የሚመጣበት ጊዜ ላይ ማንም እንደዚህ አይነት ተጫዋች ቪኒሲየስ ጁኒየርን የሚያስቀና ተጫዋች ይሆናል ተብሎ አልተጠበቀም። እሱም በሚመጣ ጊዜ ማንቸስተር ሲቲ ራሱ ያላመነበት ዝውውር መሆኑን የምታውቁት በምንድን ነው ካላችሁ ደሞዙ ነው። ደሞዙ 50,000 ፓውንድ ነው። ያ ማለት ሊጉ ላይ በጣም ወረስት ደሞዝ ማለት ነው። በጣም ዝቅተኛው ደሞዝ ማለት ነው እና 50,000 ፓውንድ ነው የሚከፈለው ሳምንታዊ እና እነዚህ ተጫዋቾች የመጡት አሁን እንትና የመጣው በዶኮ የመጣው በስተርሊንግ ቦታ ላይ ነው። ስተርሊንግን ያስረሳበት መንገድ በጣም ትልቅ ነው። የመጣበት ሂሳብም የልጁ አመጣጥም ሲታይ ጀስ በቃ በመስኮት እንደመግባት ወይም በጓሮ በር እንደመግባት ነው። ራያን ሸርኪ ሲመጣ ማንም እኮ ደብሮይንን የሚያስረሳ ሰው ደብሮይንን የሚተካ ሰው ይኖራል ብሎ አላመነም። ነገር ግን ደብሮይንን አሁን በሲቲ ማሊያ የሚናፍቀው ሰው ሌጀንደሪ ማንነቱን ካልሆነ በስተቀር በአሲስቱም በጎሎችም በአብዶዎችም ከማንም አይተናነስ ተጫዋች ራያን ሸርኪ ሆኗል። ሜንቴናንስ ነው ይሄ፣ ምንም ስቴትመንት ዝውውር አይደለም። አርሰናልስ ምን አይነት ዝውውሮችን ሊያደርግ ይችላል ብዬ ሳስብ እኔ ፐርሰናሊ ማስበው ሜንቴናንስ ጫና ያልበዛበት 80-100 ሚሊዮን ፓውንድ አውጥተህ ከፍለ ልጁ ላይም ክለቡ ላይም አሰልጣኙ ላይም ጫና የማጠራበት ነገር ግን ቲሙን በከፍተኛ ሁኔታ ባልተጠበቀ ደረጃ የሚሸከሙ ልክ እንደ ሊዮ ትሮሳር አይነት ዝውውሮች ማለት ነው። ሊዮ ትሮሳር ያንን ማይሃይሎ ሙድሪክን የቼልሲው ባለሀብት በራሱ የግል ጄት ሄዶ ከሊዝበን ሲያመጣ እንደ ሪዘርቭ ነበር በ21 ሚሊዮን ፓውንድ ቋሚና ተጨማሪ 6 ሚሊዮን ፓውንድ 27 ሚሊዮን ፓውንድ ወደ ኤሚሬትስ የመጣውና እንደዚህ አይነት ኢምፓክት ለአርሰናል ይሰጣል ብሎ ማንም አልጠበቀም ነበር። እንደዚህ አይነት ዝውውሮች ለተጫዋቹም ለአሰልጣኙም ለቲሙም ትልቅ አድቫንቴጅ ያለው ነው። ሰሞኑን እየተያያዙ ያሉ ስሞች ለምሳሌ እንደ ክሪስቶስ ሶሊስ አይነት፣ ዛሬ ደግሞ ዘ ሰን ይዞ የወጣው ዘገባ የፍሬንች ኢንተርናሽናል 25 year old ሮማ ሚድፊልደር ወርልድ ካፕ በዚህ ዓመት የሚሳተፈው ተጫዋች ማኑ ኮኔ ከአርሰናል ጋር ድርድር እንዳደረገ አርሰናል ከልጁ ጋር ንግግር እንደጨረሰና የተጫዋቹ የዝውውር ሂሳብም ከ52 ሚሊዮን ዩሮ እስከ 45 ሚሊዮን ዩሮ ሚዝ ከ29 ሚሊዮን ፓውንድ እስከ 34 ሚሊዮን ፓውንድ ድረስ ልክ እንደነ ሸርኪ እንደነ ዶኩ አይነት ዝውውር ማለት በዛ ደረጃ ሊመጣ ይችላል። በነገራችን ላይ እንደዚህ አይነት ዝቅተኛ ሂሳብ ሲጠራ ሳዲዮ ማኔና መሐመድ ሳላንም ሳንዘነጋ ማለት ነው። ሳዲዮ ማኔ፣ መሐመድ ሳላ፣ ሮቢ ፈርሚኖ ሶስቱን ሳንረሳቸው ማለት ነው። እንደዚህ አይነት ዝውውሮች ሜንቴናንስ ዝውውር ይባላሉና ምናልባት ማይክ አርቴታ በዚህ ክረምት ሊያደርጉት የሚችሉት ዝውውር ስቴትመንት ዝውውር ላይኖር ይችላል። ስቴትመንት ዝውውሮች የሚያስፈልጉት ለምንድን ነው ከተባለ ዋንጫ የሚያነሳ የዋንጫ ስነ ልቦና ያለው ተጫዋች ነው የሚፈለገው። የአምናውን የቪክቶር ዮኬሬሽና የሼሽኮን ውዝግብ ታስታውሳላችሁ። ሼሽኮ ልጅ ነው፣ የዋንጫ ስነ ልቦና የለውም በሚባለው እንትን ነው
ከቲሙ ከዝውውሩ እንዲወጣ የተደረገው እንጂ ሼሽኮን በጣም ይፈልጉታል፣ ግን የዋንጫ ስነ ልቦና የለውም ተብሎ ነው። አሁን ግን የአርሰናል ኦልሞስት ኦል ከማክስ ዶማን ጀምሮ እስከ 31 ዓመቶቹ እንደ ሊዮ ትሮሳር እና እስከ እንደ ማን ነው ያ ዴኒሹ ተጫዋች እስከዛ ድረስ ያሉ ተጫዋቾች የዋንጫ ስነ ልቦና ስላላቸው ምንም ያን ያህል ፕሬሸር አብዞርብ የማድረግ ችግር የለባቸው። ስለዚህ በዚህ ክረምት ሊኖር የሚችለው ዝውውር ምንድን ነው ከተባለ ኖ ሲልቨር ዌር የሆነ ዝውውር ሊካሄድ ይችላል። መንቴን የሚያደርጉ ዝውውሮች ሊኖሩ ይችላሉና ይህም ማሳያ የክሪስቶስ ሶሊስና የማኑ ኮኔ የዝውውር ሩመር ማሳያ ነው። የዝውውር መስኮቱ ትናንትና ምሽት ላይ ተከፍቷል። እስካሁን ድረስ እንግዲህ በይፋ ከሪያል ማድሪድ ውጪ የዝውውር መስኮቱ ላይ እየተሳተፈ ያለ ክለብ የለም። እንግዲህ አርሰናል ሞስት ፕሮባብሊ ጁላይ ፈርስት ላይ ነው ብዙውን ጊዜ ዝውውር የሚጀምሩት። ከ13 ቀናት ያላነሱ ቀናት አሉ። እንግዲህ ጁላይ ፈርስት ላይ ነው ፔሮል ሲስተማቸውን ሙሉ በሙሉ ኦዲቱን ሪሙቭ የሚያደርጉትና ከዛ አንጻር ቀጣይ በ13 ቀናት ውስጥ ዝውውር ላያካሂዱ ይችላሉ። ምናልባት ትላልቅ ዝውውሮችን ላያካሂዱ ይችላሉ። ግን ስቴትመንት ዝውውር ይኖራል ብዬ አላስብም። ሊኖርም ይችላል። እንደ ሞርጋን ሮጀርስ፣ እንደ ቶናሊ፣ እንደ ክሩፒ አይነት ተጫዋቾች ወደ አርሰናል ሊመጡ የሚችሉበት አጋጣሚ አለ። ግን አይበዙም በሚለው እስማማለሁ። እኔ ያው ሀሳብ አስተያየታችሁን ሬዝ አድርጉ። መልካም ቀን።